ዚፓ ከኋላ ተበትኖ ወርዷል ሶ ጡት ማስያዣ አርጊያለሁ ይስል ቀሚሴ እዚህ ጋር ደርሷል ይሄ ነገር አይሌ ነው እና ጄን ይዞ ይወጣ ምንድነው ለብሰሽ ከማች ሰላም ጤና ይስጥልኝ ውድ የአሻም ቲቪ ተመልካቾቻችን አሻም በፊ እንግዲህ እንደተለመደው ከእንግዶች ጋር ቆይታ ያደርጋል የዛሬ እንግዶቻችን በጣም እንወዳቸው እና ደንቃቸው በመድረኩ ዓለም ላይ ብዙ ስራ ይሰሩ በቴሌቪዥኑ በፊልሙም በርካታ ስራዎችን ሰርተው ወደ እናንተ ያደረሱ እንቁ ተዋናይና እንደዚሁም ደራሲ ናቸው የሚገኙት ደራሲ መልካሙ ዘሪሁንና እንደዚሁም ደግሞ ተዋናይ ቅድስት ገብረስላሴ ተዋናይ የማታ ወርቅ አብረን እንግዲህ ቆይታ እናደርጋለን መልካም ጊዜ መልካም ቆይታ እንዲሆንላችሁ እየተመኘን ስለመጣችሁ ስለተገኛችሁ በአሻም በፊ መዝናኛ ፕሮግራማችን ላይ ጥሩ ጊዜ እንድናሳልፍ ፍቃደኛ ስለሆናችሁ እጅግ አድርገን እናመሰግናለን ያም በጣም ደስ ብሎናል ስለተገኘን ከረጅም ጊዜ በኋላ ነው የተገናኘን በጣም አይደል ከድርሰቱም ትንሽ እንትን ብለህ ራቅ ብለህ ነው የመጣውና ስለመጣ ስላየን በእውነት ደስ ብሎናል በአዳዲስ ስራዎች ስለመጣም በነባሩም ላይም ቢሆን ወደ መድረኩ ዓለም ስለመጣህልን በጣም ደስ ብሎናል እኔም ደስ ብሎኛል ቅድስት እንኳን ሁሌ በየጊዜው በየሰዓቱ ምንገናኝ ምናይሽ ምንድነው ስንቱ ላይ በጣም ደስ የሚል ካራክተሮችሽን ሁሉ የተለያየ ገጸ ባህሪ ሲሰጥሽ መስለሽ ሆነሽ ነው የምትሰሪውና ስላገኘሽ ደስ ብሎኛል የማታ ጋር በሚገርም ሁኔታ አብረን ተምረናል ዩኒቨርሲቲ ተምረናልና ደስ ብሎኛል ስላገኘው ደስ ብሎኛል በእውነት በየጊዜው ስራዎችን አያቸዋለሁ በየጊዜው ለውጦችን አያቸዋለሁና በጣም ደስ ይላል በጣም ደስ ብሎኛል ከናንተ ጋር እንግዲህ ሰብሰብ ብሎ ለመጫወት በእውነት ይጨንቃል ማለት እንዴት ነው ማወራው እንዴት ነው የምነጋገረው ይያልሽ ግራን የሚገባሽ ግን ደግነቱ ያው ብዙ ያሳለፈን ስለሆነ ብዙም የሚከብድም ነገር አይኖርምና ከማን ልጀምር ከታላቅ ይሻላል ሁሌ አስበዋለሁ አሁን ለምሳሌ ብዙ ጊዜ ድርሰቶችን ስሰራቸው እንደ ኬናው ለምሳሌ አስበዋለሁ ንጉሳዊ ማለት እንደዚሁ ወደ ኋላ እንመለስበታለን ግን ይሄ ገዘፍ ያለ ንጉሳዊ የሆነ ነገር ተዋናዮቹ በዛ ያሉ አይነት ነገር ነው የሚሰራውና እንዴት ነው እሱ ነገር ከባድ አይደለም አንዳንድ ጊዜ ገጸ ባህሪያቶችን ባበዛቸው ቁጥር ሐሳቦችን እንትን ውስን በሆነ ሰዓት ላይ ደግሞ ሐሳቦችን ለመግለጽ የሆነ ነገር ይፈጥራልና እንዴት ነው እሱ ነገር እንግዲህ ማለት አሁን አንተ ባሰብከው መንገድ አላሰብኩበትም እንትን ብዬ ግን እንደ አጋጣሚ ሆኖ የታሪክ ነገር ይስበኛል ታሪካዊ ነገሮች ይስቡኛልና ታሪካዊ ነገሮች ደግሞ ስታስብና ለመስራት ስትሄድ እንዲህ አይነት ነገሮችን ፈልገ ሳይሆን በቃ አሉ በቃ ታሪክ ውስጥ ያሉ ሰዎች ወይ ደግሞ ታሪክ ውስጥ የተሳተፉ ነገሮችን ስታመጣ ሞር ላይክሊ አዘጋጆቹ የሚወዷቸው በቃ እንዲህ አይነት ገዘፍ ብለው ወደ መድረክ ቢመጡ ብሎ የሚያስቧቸው ነገሮች እዛ ውስጥ ታገኛለህና እንግዲህ ያጋጣሚ ነገር ልልህ ይችላል ግን ታሪክን ስትጽፍ ደግሞ ታሪክ ህዝብ ያከናወነው ጉዳይ አይደለም ስለዚህ ታሪክ መድረክ ላይም ያው የህዝብ ጉዳይ አብሮ ይነሳልና ያ እንግዲህ ገዘፍ ያደርጋል ብዬ አስባለሁ ስለዚህ ወደ ታሪካዊ ነገር ነው የሚሰራው ብዙ ጊዜ ሐሳቦችን ለዘም እንግዲህ እንትን ነው ዝም ብዬ ሳስበው ቁጭት የምትለው ነገር አለ አይደል የሀገሬ እንግዲህ የኢትዮጵያ ታሪክ እንደ ግዝፈቱ እንደ ትልቅነቱ ዓለም ላይ እንዳላት ሚና አልተወራም አልተነገረም እና ያ ሁሌ ይቆጨኛል ስለዚህ ይሄንን ደግሞ ለማምጣት እድሉ የሰጠኝ ቲያትር ነው መድረኩን ያገኘሁት ስለዚህ በቲያትር ውስጥ የሀገሬ ታሪክ እንዴት መታየት እንዴት መደረግ አለበት ብሎ የመቆጨትና ያንን ወደ መድረክ የማምጣት ስስቱ መሰለኝ እንግዲህ ታሪክ ላይ እንዳተኮር ያደረገኝ አይ በጣም ደስ የሚል ነው እውነት ነው እንደዚህ አይነት ነገሮች ሊኖሩ ይገባል ብያምናለሁ ምክንያቱም ብዙ ጊዜ ወደ አንድ ቦታ ላይ ስንሄድ የራሳችንን ወይም ደግሞ ሊነገር ወይም ሊያውቅ የሚገባውን ነገር እየዘነጋን በመጣን ቁጥር ብዙ ነገሮች ሊያመልጡን ይችላሉና እንደ አይነት ነገሮች መምጣታቸው በደንብ ሊበረታታ ሊመሰገን ይገባል ብዬ አስባለሁ ቅድስት ወደ ንጉስ አርማን መጣለን ግን ትንሽ እንደው ስለናንተ የተወሰነች ነገር መጠየቅ ፈልጋለሁ
አሪፍ እንትን አለ አንዳንድ ጊዜ ካራክተሮቻችን ጋር እንዋሃድና ከዛኛው ካራክተር ለመውጣት የሚከብደን ነገር አለ አንዳንድ ጊዜ የሆነች ነገር ምን እንወስዳለን እና ያንቺ ደግሞ ብዙ ቦታ ይሻላል እና ካራክተሮችሽ እንዴት ነው ለመለየት ወይም ደግሞ እንደው ጥብቅ ማለት ነገር አጋጥሞሽ ያውቃል አንዳንዴ ስትናደጂ አሁን በስንቱ ላይ የማየው ነገር አለ ሌላም ላይ የማየው ነገር ስላለ እንግዲህ ያው ስራ ሲሆን እንደ ስራ አይደል የምትቆጥረው መጀመሪያ ያው ስራ መሆኑን ነው ማሰብ ልክ እንደ ማንኛውም ስራዬ ነው ትወናና አንደኛውን ካንደኛው ላለማቀላቀል ጥረት አደርጋለሁ ማደርገው ጥረት አለ ከዛ በኋላ ደግሞ ዳይሬክተሩ ይወስነዋል ይሄኛውን አጫወት በዚህኛው መንገድ ተጫወችልኝ ወይም ደግሞ እንደዚህ አይነት ሴት ነው መፈልገው ይላል ስለዚህ ያችን ሴት መፈለግ አለ ድርሰቱ ላይ የተጻፈችውን ሴት ማምጣት ያስፈልጋል ስለዚህ የዳይሬክተሩ ገዛ አለ አብረውኝ የሚሰሩ ተዋናዮች ደግሞ ምን ተጋገዘው ጉዳይ አለ እሱ እንዳለ ሆኖ መጀመሪያ ያው እንግዲህ ብዙ ቦታ ብየዋለሁ መጀመሪያ ነው የሚሰጠኝን ጽሁፉን መጀመሪያ ያው ጽሁፉን መውደድ ነው ከዛ የሚሰጠኝን ገጸ ባህሪ መውደድ ነው ምንም ትሁን ምን ገጸ ባህሪዋን እወዳታለሁ በቃ ልክ የራሴን ማንነት ወደው የለ ቅድስትን ልክ እንደምወዳት ልክ የሚሰጠኝን ካራክተር እንደዛ ነው የምወዳቸው እዚህ ካራክተሯ የሚሰማት ምንድነው እውነተኛ ስሜቷ ብዬ አስባለሁ በዛ ያንን ፈልጋለሁ እንግዲህ ከዛ በኋላ ያው እንግዲህ ሰው ነው የሰጣውን ነገር ተቀብሎታል አልተቀበለው ግን ቻንስ አለ ብዙ ጊዜ አንዴ ሰርተው በቃ የሚበላሽው ፊልም ወይም ተከታታይ ድራማ ነው ምናልባት በተሳሳተ አጫዋወት ከተጫወትከው ቲያትር ጥሩነቱ ቻንስ አለው ለምምዱ ረጅም ጊዜ ነው የሚፈጀው ስለዚህ በዛ መሃል የሆነች ሴትዮ ትመጣለች የሆነች ሴት አንተ ውስጥ እየተገነባች ትመጣለች እሱ ሁሉ አልፎ ኢቭን መድረክ ላይ እንኳን ከወጣ በኋላ ምናልባት መድረኩ ላይ እየሰራ ከህዝቡ ጋር ለምንድነው እንደዚህ ምለው እንደዚህ እኮ አይደለችም ካራክተሯ ብለ ደግሞ የሚቀጥለው ሳምንት ታሻሽላለህ በእንደዚህ አይነት መንገድ ነው እንግዲህ ካራክተሮች እየተገነቡ ነው ውስጥ የሚገቡት ምንድነው ብዙ ጊዜ ያው ስክሪፕትም ትሞክሪያለሽ ከዚህ በቀደም ስለማቀም ተቅሙሻል ለትወናው ከአንዱ ካራክተር ወደ አንዱ ካራክተርም ለመቶሎ ለመልገንጠል ምክንያቱም አሁን ለምሳሌ ከመጋረጃው በስተጀርባ ይሻለው ሌላ ሴት ናት በስንቱ ደግሞ ምንም እንግዲህ ቲቪ ተከታታይ ድራማም ቢሆን በየጊዜው የምታገኙ የምንመለከተው በየቤታችን የምትመጪ ጊዜ ነውና ለረጅም ጊዜ የተሰራ ስራ ነው ሶ የሷ ካራክተር ደግሞ አለ ስለዚህ ያንን ነገር ማድረጉ ማመቻቸቱ ራሱን የቻለ ነገር አይኖርም ብለሽ ታስቢያለሽ ይኖራል አንዳንድ ጊዜ እንዳልከው መጋረጃ ጀርባ ሁላችንም ሁለት ገጸ ባህሪ ነው የምንጫወተው ቲያትሩ ላይ እሱ በየሳምንቱ የሚፈትን ጉዳይ ነው ዳይሬክተሯ ከናትየው ጋር እንዳትቀላቀልብኝ ምክንያቱም አንድ ደቂቃ ነው ያለኝ በነገራችን ላይ ከዳይሬክተሯ ወደ ሴትየዋ ለመምጣት በልብስ በድምጽ በአካል ተቀይሮ ነው የሚመጣው እሱ ትንሽ ያስቸግራል ግን እንትኑ በየጊዜው ቶሎ ስለምንሰራው እየለመደን ይመጣል እንጂ አንዳንዴ እየሰራው ዳይሬክተሯ አላለው ለራሴ ድምጽ ወይ ጄስቸር ምናምን ይመጣብኛል ነው እላለሁ እንደሱ ይሆናል የበስንቷ ካራክተር እኔም ደስ ትለኛለች ብዙዎቻችን ቤት ያለች ካራክተር ናት በነገራችን ላይ ብዙዎቻችን ሳይሆን ኦልሞስት ሁላችንም ቤት አለን አክስት ወይ ደግሞ ቦንድ አጎት በለው ቤታችን ውስጥ መጥቶ ከናታችን በላይ አለቃ ከአባታችን በላይ አለቃ የሚሆንብን እንግዲህ በዚህ አጋጣሚ አክስቶቼ እንዳይናደዱ እንጂ እንደዚህ አይነት ሰዎች አሉ ቤት መጥተው ስትር ያረጉታል እናትን ተነጫንጨ እንደዚህ አይደል እንዲፈልጌ ነው ምናምን ተላለ ግን አክስት ከመጣች እዛ ቤት በቃ ወላ ሁሉ ቁጭ ለብላ ስልክህን አስቀምጥ እንትን በል ምናምን ትባላለ በቃ እንደዚህ በጣም ስለሚወዱን ነው እኮ በጣም ስለሚወዱን ኦቨር ስለሚጠነቀቁልን እና መብት እንዳላቸው እኛ ላይ ስለሚሰማቸው ነው አስገደች ማለት እንደዛ ናት ልክ ገጸ ባህሪዋ ተሰጣኝ ከዳይሬክተሩ ጋር ሳወራ
እንደዚህ ናት ሲለኝ እኔ ወዲያው የመጣልኝ በቃ በየቤቶቻችን ያሉ ካራክተር ናትና ብዙ አልከበደኝም። በቃ ማቃቸውን ሰዎች እኛ ቤት ብቻ ሳይሆን ጓደኞቻችን ቤት ያሉ መናቃቸው ቤት ያሉ ዘመድ አክስት የሚባሉ ካራክተሮችን አንድ ሰበሰብኳትና በዚህ መንገድ ብትሆንስ ብዬ በዛ መንገድ ነው የሰራኋት። በጣም ነው ደስ የሚለው እንዳልሽው ነው እንግዲህ በየቤታችን የማይጠፋ ካራክተር አለና ለዛም ነው በጣም በቅርበት እንድናስብ እንድናየው የሚያደርገን የያራስም የሆነ ጥረቱም ይፈልጋል ብዬ አስባለሁ። እኔ ቤተሰቡን ስንሰራ ልክ የሆነ ሰዓት ላይ አለች ወደ 12 ሰዓት ከምናምን ላይ በጥፊ የምመታበትና ሁሌ የሆነ ነገር ተጠብቂያለሽ ምናምን የሆነ ተለምዷል ለረጅም አመት ያንን ነገር ስንተና ሳታቀው ሁሉ በቃ የሆነ ስሜት አለ ያችን ሰዓት እየጠበቅ ማለት ነውና ውስጥ ስትገባና ሆነ ስትገኝ ብዙ ጊዜ ፈተና ውስጥ ይከታል። የማታ ስላገኘው በጣም ደስ ብሎኛል። ምክንያቱም ከፊት የነበረን አያለውኝ አሁን ደግሞ በጣም በብዙ መድረኮች ላይ ያየሁን የመጣሁትና ለውጦችን ደግሞ የሚገርም በፊትም አሪፍ አቋም አሪፍ ብቃት እንዳለ አውቃለሁ። ግን ደግሞ አሁን ደግሞ የበለጠ ደስ በሚል መልኩ አይቻለሁና መማርህ እና ወደዚህኛው መምጣት ተጠቅመዋል በሚገባ ያው ካልተማርከውና ካላወቀው ነገር ውስጥ ስትገባ መንቦጫረቅ ነው እንጂ የሚሆነው መስራት አይሆንም። ስለዚህ ትምህርቱ ሳይንሱ እንደገና ደግሞ በተፈጥሮ የተሰጠህን ጸጋ አንድ ላይ ደምረህ ነው የምታቀርበው። ያው የግድ ዩኒቨርሲቲ መግባት ባይጠበቅም በዚህ ታለንት ውስጥ ግን አጫጭር ኮርሶች ምናምን ያስፈልጋሉ አይደል? ቋንቋ አለው እኮ ቲያትር ራሱን የቻለ ቋንቋ አለው። ያንን ቋንቋ ካላወቅክ ደግሞ ከዳይሬክተሩ ከደራሲው ጋር ኢቨን አብረው ከሚሰሩ ተዋናዮች ጋር መግባባት ይከብዳል። ስለዚህ ጠቅሟል ሳይሆን በደንብ ይጠቅማል። ምን ልፈልጌ ነው ብዙ ጊዜ አሁን እንግዲህ መነሻ ሐሳቡ እንደው ሌላ ይሁንና በሌላ ጊዜ በደንብ እናወራበታለን። አንዳንድ ሰዎች ይህን ሐሳብ የተሰጠን በተፈጥሮ የተለገሰን ነገር እዛው ያዳበርን መምጣቱ አንድ ነገር ነው። በትምህርት ደግሞ ታግዙ ደግሞ የበለጠ ከፍ ያደርጋል የሚልም ሐሳብ አለ። ትምህርቱን ብቻ ራሱ ደግሞ በትምህርቱን ደግሞ ተለማምደን ወይም ደግሞ በሂደት ውስጥ ወደ ትወናው ዓለም ትመጣለህ። እኔ የፈለኩት ምንድነው መልሰልኛል አክቹዋሊ ግን የበለጠ አንተን ባየው ቁጥር ከፍ እያለ ነው የመጣውና መማርህ በዛ ልክ አንዳንድ ጊዜ ተምሮኩ ላይጠቀምበት የሚችል ሰው አለ በዛው ብቻ የሚሄድበት አለ ግን ያንን እንድታገላበጥስ አድርጎሃል የሚለውን ሐሳብ ነውና በትክክል ያየሁት ነው መማርህን ከፍ ያደረገ የሚመጣ ነገር ነው። እንዴት ነበር የመድረክ እንዳሰብከው እንደጠበቅከው ነው ያገኘው? ትልልቅ መድረኮች ላይ ስትመጣ ከትልልቅ ተዋናዮች ጋር ስትሰራ የመጀመሪያ ፊሊንጉ ስሜት እንዴት ነው? ይሄ ቲያትር ዝም ብሎ ተዋናይ የመሆን ስሜት ዝም ብሎ እንትን የሚል አይደል ድንገት የሚመጣ አይደለም አብሮህ ነው አድጎ የሚደርሰውና ያኔ ልጅ ያለ መታየው ነገር አለ እዛ ቦታ ላይ ደርሼ እዛ መድረክ ላይ ሰርቼ ከነከሌ ግር ስር ተመሬ ከነሱ ጋር አብሬ ሰርቼ ነው ይያልክ የምትመጣውና የሚሆነውም እሱ ነው። ስለዚህ ሳገኘው በጣም ልዩ ስሜትና ልዩ ደስታ ነው ያለኝ። እንዴት ነበር ይዘች የመጀመሪያ መድረክ ላይ የመጀመሪያው ስቴጅ ወይ የመጀመሪያ ትወና ላይ የነበረ ስሜትን ማወቅ የፈለኩት? ብሔራዊ ቲያትር የመጀመሪያ ስራዬ የእግዚአብሔር ጣት ነው የጌትነትን ነው ማለት ነውና እሱ ነው እና አስደንጋጭ ነበር። አንደኛ የጌትነትን ነው ስራ ነው እሱ ከዚህ በፊት ተሰርቶ እንደገና ድጋሚ የመጣ ነው። ሌላ ገጸባሪው ሌላ ተዋናይ ነበር የሚጫወተው እሱ ስላልነበረ ነው እኔ ገብቼ የሚጫወተውና አንደኛ መድረክ ላይ ልወጣ ነው። ከዚህ በፊት የተሰራ ስራ ነው በጣም ተወዳጅ ነው የተወደደ ባለሙያ የሚሰራው ነው። አሁን እንደገና ገብቼ የምሰራው ድብልቅልቅ ያለ ስሜት ውስጥ ሆኜ ነው የመጀመሪያ ልምምዴን የጀመርኩት። ከዛ በኋላ ግን ለመድረክ በቅቶ ለህዝብ ስናቀርብ መንሳፈፍ ታውቃለህ? አየር ላይ እንደምትቀበል በነገራችን ላይ የመጀመሪያ ስቴጅ ሁሌ እኔ እናገራለሁ እኔ አይደለም የምሰራው አለ የሚሰራ አካል ምክንያቱም ህዝብ ፊት ስትቀር በቃ ፊት ለፊት ነው ሁሉን ነገር ነው የምትሰጠውና ድንጋጤው አለ ደስታ አለ ሰራዋለሁ እስከመጨረሻው ዲያሎጎቹን በስነ ስርዓት አስተዋውሳቸዋለሁ ስሜቶቹን አለ አይደለ የምናስበው ነገር ያ ሁሉ ተደማምሮ ነው የምትወጣው የመጀመሪያ
እና በቃ አየር ላይ ተንሳፈ ነው የምትሰራው እና እንደዛ አይነት ስሜት ነው ያለው። ስሜቱ በጣም ያንዳንዳችን የሚሰማን ይመስለኛል። ለመጀመሪያ ጊዜ መድረክ ላይ ስቴጅ ላይ ስትወጣ የሚሰማ ስሜት አለ። ትልቁ ልቤ ልትወጣ ነው የምትደርስ ይመስለኛል። እንዲህ መደግፍ ይመስለኛል። ምክንያቱም የመጀመሪያ ተወውና ሁሌ የሚታየው ቲያትር ያስደነግጣል አይደል? እሱ ሁሌ ነው አይደል? መድረክ ለመግባት ስንል አንድ ሰው አለ ወደ 2-3 ነው በቃ ከዛ በላይም ሽት ቤት የሚመላለስ ምንም እኮ የለም። እኔ ያለው ምንም አንድ ሰው አትበል። አንተማ ምን አለበት? በጣም ነው የሚያስደነግጠው፣ በጣም ነው የሚረብሸውና ያንን ተቋቁመ መስራት ነው ብቃቱ ነው ማስበውና ደሞም እየተወጣችሁትና እየታየም ያለ ነው። በጣም ደስ የሚል ነው መሆነ መሪ ወደ አንተ ልመለስ ነውና ከረጅም ጊዜ በኋላ ነው እንግዲህ በጣም 24 ዓመት በኋላ ነው ንጉስ አርማ ተመልሶ የመጣው። ምን አዲስ ነገር ይዞ እንደመጣ እና የዛ ጊዜ የነበረውና ያሁንስ የነበረውን ነገር እስቲ በትዝታ መለሳል። በጣም አሪፍ እንግዲህ 24 ዓመት አንድ ጄኔሬሽን ማለት ነው። በትክክል አንድ ትውልድ በኋላ ነው ያለውና ተወለደ ነው። እኔ ያልታሰብኩት እንደ ነገር እንዴት አንተ ማለት እንደዚህ ታረጊና ታረቂዋለሽ አንተ የመጨረሻ ታላሻችን ነች። ስለዚህ ከ24 ዓመት በኋላ ሲመጣ ብዙ ነገሮች ተቀይረዋል። ያው እንግዲህ የዲሞግራፊ የህዝብ ከተማችን አስተሳሰብ ብዙ ነገሮች ተቀይረው ነው አሁን ወደዚህ ሲመጣ። ቀድሞ በነበረበት የዛሬ 24 ዓመት የተሰራበት መንገድ በጣም አሪፍ ነው፣ ጥሩ ነው ማለት ጊዜውን የዋጀ ነበር። ምክንያቱም ያን ጊዜ ምን ነበር መሰለ የጊዜ ችግር አልነበረም ማለት 3 ሰዓት ተኩል ሰው ቁጭ ብሎ አጣጥሞ ዲያሎግ ሰንጥቆ ከዛ በኋላ ዲያሎጉ ላይ በደንብ የሚያወራ ጊዜ ነበረው የተረፈው። እንደውም እኮ እረፍት ሰዓትም አለ ነበር አክቹአሊ ንጉስ አርማ ላይ አልነበረም እንጂ ሌሎች ፕሌዎች ላይ ነበር እና በጣም ማረሰው እረፍቱ ተመልሶ ሁሉ መጥቶ ቁጭ ብሎ እንደገና ለስላሳ ተጥቶ መጥቶ የሚያይበት ጊዜ ነበር። እንግዲህ ከዚህ አንፃር ደግሞ ከአልባሳት ከመድረክ ገጽ ከምን አንፃር ስታየው እንደዚሁ የምታያቸው ነገሮች ነበሩ የዛን ጊዜ ትክክል የነበሩ፣ አሁን ግን ስታስባቸው ትክክል ሊሆኑ የማይችሉ። ለምሳሌ አሁን ጊዜ ያለው ተመልካች የለም። ምክንያቱም ፌስቡክ እጃችን ላይ ነው፣ የቲክቶክ በለው ምኑ በለው ከደበረው እኮ አውጥቶ ያያል። ሞባይሉን አውጥቶ ገለጥ ማድረግ ይጀምራል፣ ከዛ ጥሎ ይወጣል። ይሄ አሁን ያለው ተመልካች ማለት ነው። ስለዚህ ይሄን ተመልካች እንዴት ነው 3 ሰዓት ማስቀመጥ ትችላለህ ወይ? ስለማትችል መልሰህ ይሄንን ፕሌይ ወደ 2 ሰዓት ከ10 ከሩብ ግፋ ቢል 2 ሰዓት ከ20 ማምጣት። ስታመጣው ደግሞ እንዴት ነው ማምጣት ያለብህ? ልክ እንደዚህ እንደሚያዩት ሞባይል ፈጣን ማድረግ መቻል አለብህ፣ መያዝ መቻል አለብህ። ምንድነው ኮንሰንትሬሽኑ እንዳይበጠስ ወይ ደግሞ ወደ ሌላ ቦታ እንዳይ አድርገህ መስራት አለብህ። ይሄ አሁን በንጉስ አርማ ላይ የምታየው ለውጥ ነው። አዘጋጁ በደንብ የሄደበትና አክተሮቹን በደንብ ሊረዱኝ ይችላሉ ምን ያህል ፈጣንና በቃ ፋታ ማይሰጥ አድርጎ ማምጣት። ይሄን በትክክል ታየዋለህ። ሌላው ከመድረክ ገጽ አንፃር ስታየው በደንብ ያንን ጊዜ የመሰለ ወይ ደግሞ ጊዜውን ሊመስል የሚችሉ ነገሮችን በተቻለ መጠን እንግዲህ በአቅም አይደለ ሁሉ ነገር የሚሰራ በተቻለ መጠን ያንን ሊመስል ማድረጉ ከአልባሳት አንፃር ከእንደዚህ ሁኔታ ስታየው ድምጽ ሙዚቃውን ስታየው እንደገና ደግሞ ዘመኑ አሁን ዛሬ የሚዋጀው ኤአይ ቴክኖሎጂን የሲኒማ እነዚህ ነገሮች ሁሉ ከተህ ቲያትሩን ማምጣት በቃ አዲስ ቲያትር አሁን ሁሌም ምለው ንጉስ አርማ የዛሬ 24 ዓመት የታየው ፕሌይ አይደለም አሁን ያለው ሌላ አዲስ ፕሌይ ነው። ከስክሪፕቱ ጀምሮ ያለው ታሪኩ ነው ያልተቀየረ ታሪክም መቀየር አትችልም። ግን ቃለ ተውኔቱ ራሱ ቴክኒካሊ አዲስ ስክሪፕት ነው። ተሼ እኔ መጀመሪያ ብሔራዊ ቲያትር ያስገባሁትን ስክሪፕት ነው ይዞ የመጣው እንጂ መድረክ ላይ የሰራ ነው ስክሪፕት አይደለም መልሰን የሰራ ነው። ስለዚህ ይሄን ስታየው ከስክሪፕቱ ጀምሮ እስከ ፕሮዳክሽኑና ትወናው አዲስ ቲያትር ይዘን ነው የመጣ ነው። እንግዲህ ያው
የእድሜ ነገር እንትን እንዳይባል እንጂ እኔና ኪ የዛሬ 24 ዓመት እሷ ልዕልቷን ሆና ሰርታለች። ተስፋዬ ገብረሃና ማን ነው የማታ ይሰራው የነበረውን ካራክተር ጃን አስፋሃን ሆኖ ይሰራ ነበር እና አሁን ትራንስፎርም አድርገው እንግዲህ ሁለቱም እሷም ንግስቷን እሱም ንጉሱን ሆነው ያሱን ቦታ የማታ ይዞት እንግዲህ የሚቀጥለው ንጉስ ማን ሊሆን እንደሚችል እና በዚህ ደረጃ ነው የተሰራው አሁን የተሰራበት መንገድና which is ማለት እንደ ደራሲ በጣም ደስ ያለኝ የኮራሁበት ትልቅ ስራ ሆኖ እንደዚሁም እንግዲህ አገሪቱ አለን ሚሉ ተዋንያን ሴቶቹንም ወንዶቹንም ይዞ የመጣ ፕሌይ ነው። ኦዲየንሱም እጅግ የወደደው እንግዲህ እስካሁን እንግዲህ ስንት 7 ሾው ነው አይደል ያሳየነው 8 ሾው ነው ያሳየነው ኦልሞስት ሁሉንም ሾው ያየ ሰው ሁሉ ያጋጥማል ኦልሞስት ቢያንስ ግን 3 እና 4 ጊዜ እየገቡ ሰዎች ቲያትሩን ደግሞ እያዩት ያለበት ሁኔታ ነውና ይሄን ስታይ እውነት በጣም ደስ ይላል። በጣም አሪፍ ነው እውነት ነው ምክንያቱም ወደዚህኛው ዘመን ለማምጣት ወይ ወደዚህኛው ጊዜ ለማምጣት ያንዳንዱን በጣም የሚጨንቅ ምክንያቱም ጊዜውን ዘመኑን የዋጀ መሆን መቻል አለበትና በዛ ጊዜ ኢሹ የሆነ እንደውም አንዳንዴ ይገርመኛል አሁን ለምሳሌ ውርጃ በዛ ሰዓት በጣም ኢሹ ሊሆን ይችላል አሁን ደግሞ ኢዚ ሊሆን ይችላል ወይ ደግሞ 100 ብር እዛ ሰዓት ላይ በጣም ዋጋ አላት በ100 ብር ሁለት ካራክተሮች ሲፋጁ እናያለን አሁን ያንን ካራክተር አምጥተ በ100 ብር ላፋጀው ብትል የማይሆን ነውና ወደዚህኛው ዘመን ለማምጣት የሚደረገው ጥረት በእውነት ሳናደንቅ አናልፈም በዚህ አጋጣሚ ደግሞ ዶክተር ተሻለ አሰፋ ደግሞ ምርጥ አክተር ደራሲ ነው ዳይሬክተር ነው ይህ ሰው ደግሞ በየጊዜው በሚሰጠው ነገር ላይ የራሱን ብቻ ሳይሆን ብዙ የሚጨነቅ ብዙ የሚለፋ በጣም የሚገርመኝ ነው በአጋጣሚ ከሱ ጋር አንድ ስራው ሰርቼ ነበርና ቆንጆቹን በየጊዜው አዳዲስ ነገር ይዞ የሚመጣ በየጊዜው ያንተን የተዋናያኑ ጥረት የሚፈልግ አለበለዚያ ራሱ ሲያብዳ ያዋለውና በእውነት እድለኞች ናችሁ እንዴት አገኛችሁት ወደ ዝግጅቱ ልምምዱ ላይ ልምምዱ ምክንያቱም አንቺ ደግሞ በጣም ቅርብ ነሽ ከዛ ጊዜ የነበረው አሁንም ያለው እውነት ነው መልክሽ እንዳለው ልዕልቷና ፓታን ሰርቻለሁኝና ያን ጊዜ የረጅም የልምምድ ጊዜ አልነበረኝም ያኔ ሲሰራ ሀረጊዬን ተክቼ ነበር የገባሁት ሀረጊዬ ከሀገር የምትወጣበት ጉዳይ አጋጥሟት ነበርና እሷን ተክቼ ነበር የገባሁትና በአንድ ሳምንት ልምምድ ነበር የገባሁትና ፓታን በዛን ጊዜ በነበረኝ እድሜና የእውቀትም በጣም አስደንጋጭ ነበር ለኔ ግን አብረውኝ የሰሩት እዛ ላይ የሰሩት ሰዎች ሁሉ እኔ ለማገዝ በጣም እንትን ነበሩ ቅን ነበሩ ማኔ ያዟል እንደሻው ነው ያን ያዘጋጀው ማኔ ደግሞ በቀላሉ የማትሰርታል ከማኔ ጋር አይደል ካራክተር በቀላሉ በጣም ማኔ ከሌሎች ዳይሬክተሮች የሚለየው እንትኗን ልቧን ነው የሚነግርህ የካራክተሯን ስትራክቸሯ እንደዚህ ሆና እንደዚህ ምናምን አይልም ልቧን ይነግራል እቺና ካራክተሯ ይላልና በዚህ ላይ ነው አንተ የምትገነባቸውና ለኔም እንደዛ ነበር ያረጋኝ በቃ ኢምፖርታንት የናፓቷን ኢምፖርታንት ነገር ነበር የነገረኝ እቺናት ናፓታ ላይ ከዛ ያችን ለማምጣት በቃ በደም ስሜቱ ላይ እንትን አለ ብሎኪንግ የተሰራ ስለነበር ኦሬዲ የተሰራው ብሎኪንግ መስመሩ ላይ ነው የገባሁት ስሜቱ ላይ ነው በደንብ ማን ያሰራኝና በደንብ ነው እንትን ያሉኝ ከዛ ነፍሱን ይማረው ፍቃዱ ተክለ ማርያም ነፍሷን ይማራት ማዕዛ ብሩ እንደ ልጅ እንደ ራሳቸው ልጅ ነበር የሚንከባከቡኝ ሳባ አድርገው እንደዚህ አድርገው ምናምንና ሙሉ ዓለም ታደሰናት ኩሌ ኳለችኝ ያኔ ምንም ጩጬም ነበርኩ ያው ጩጬ ነበርኩ ይሰመረበት ጩጬ ነበርኩ እንደ ካራክተሩ አስራ ቤት ነበርኩ ልክ እንደ ናፓታ ስለዚህ ምንም ይሄ ተፈጥሮዬ ላይ ምንም ተጠቀምም አልነበርኩም እና ማን ያሰርቶኝ ያሰርቶኝ ልክ ውድለታ ለፐርፎርማንስ ስትጠበቅ ጂንሴን ስኒከሬን ኮፍያ አድርጌ ነው የመጣሁትና ማን ደነገረ ምንድነው ባለ ኮፍያ ይዘውል ሹሩባ ነው ሳይ ከዛ ለበስኩ ምናምንና አሁን ኩል ተኳይ እንደዚህ አድርጌ ምናም ሲለኝ እኔ ፍጥጥ የለኝም ስለው ምንም ማለት ምንም ወሰደና ሙሉ
ምንም የላት ይብች ልጅ የሆነ ነገር አድርጊልኝ አላት እንዛ ሙሌ ጉንጬን ይዛ እንደዚህ ቆንጆ ነሽ እኮ ግን ሩቅ ያለው ተመልካች አይንሽን ማየት ያለበት ኩሉ ለዛ ነው የሚያስፈልገው ምናምን አለችኝ በቃ ምናምን ከዛ አዘዘችልኝ እንደዚህ አይነት ነገር ይገዛላት ኩል እንደዚህ ሊፕስቲክ ፋውንዴሽን ምናምን ብላ አዘዘችልኝና በጣም ልዩ ነበር አቀባበላቸው ሁሉም እዛ ላይ የነበሩ ሰዎች ሁሉ በጣም ነበር ጥሩ የተቀበሉኝና እንደው መድረክ የራሱ እንትን አለው መንፈስ አለው እንጂ ሰውነቴ እንዲ ያለ ገብቼ ነው ቲያትሩን የጨረስኩት ግን ልክ መድረክ ላይ ስወጣ ምንም እንትን አላስታውቅም ነበር ጥሩ ነበር ሁሉም ሰው የተቀበለኝና በዛ መንገድ ነበር ያኔ ንጉስ አርማን የሰራሁት መልክሽ እንዳለው በጣም ዲፈረንት ነው የተሰራው አይተነዋል ሁላችንም የድሮ የተሰራውን ስክሪፕት ግን እኔ ደግሞ ስለሰራሁበት በበለጠ አውቀዋለሁ እንዳለው ነው መልክሽ ረጅም ነበር 3 ሰዓት ከሩብ ተኩል እንደዚህ አካባቢ ነበር የሚፈጀው ሌሎቹ ረጅሞች ናቸው ረጅም እንደዛ ነበርና እናንተ ይላችሁ በስማ እና በጣም መሳጭ በሆነ መንገድ ነበር ሰው የሚያየው ምንድነው አማራጭ ነገሮች ብዙ አልነበረንም አይደል ቲቪ የነበረው ለምሳሌ አንድ ቴሌቪዥን ነበረ ኢቭን ሞባይል ንጉስ አርማን ነው እየሰራን የመጣው እዚህ ይላል መልክሽ መሃል አካባቢ ስንደርስ ነው ሞባይል ስለሚባለው ነገር እንኳን ያወቅ ነው እንጂ ሞባይል የሚባል ነገር እንኳን ቲክቶክ ስለዚህ ሰው አገሩን የሚያቀው በሬዲዮ ፕሮግራም በትምህርት ቤት በሚሰጡ ታሪክ በሚባል ትምህርት ከዛ ቲቪ ላይ አልፎ በሚመጡ ነገሮች ነው እንጂ ብዙ መጽሐፍቶችም ስለ ሀገራችን አይጻፍም ነበር ስለዚህ ያ በቃ አስደናቂ ነበር ድንቅ ከሚባሉ ነገሮች ውስጥ ንጉስ አርማ በዛን ወቅት አንዱ ነበር ስለዚህ ይሄ ነበር አሁን ደግሞ ልክ ሲመጣ አሁን እንዳልነው በጣም ብዙ የቴሌቪዥን ጣቢያዎች አሉ ዩቲዩብ የሚባል ነገር አለ ዓለምን ቤት ቁጭ ብለህ የምታይበት ጉዳይ አለ ቲክቶክ አለ ከዛ ማህበረሰቡ ደግሞ አዲስ ጄነሬሽን ነው እና አገራችንን አሁን ያሉ ጄነሬሽን ሀገሩን የሚያውቀው በጣም በጥቂቱ ነው ብዙንም አስፈላጊ መስሎ ሁሉ አይሰማውም ትውልዱ በቃ ኢትዮጵያ ውስጥ ነው የሚኖረው ምናምን ምግቡ እንጀራ ነው እንደዚህ በቃ ይችን ኢንፎርሜሽን ካወቀ በቂ ነው ብሎ ነው የሚያስበው እነዚህ ነገሮች የፈጠሩብን ነገር አለ አይደል ማንነታችን ላይ አሁን ያያየነ ያለነው ነገር ላይ አለ ስለዚህ ንጉስ አርማ አዲሱ ጄነሬሽን ይዞት የመጣው ነገር ድንቅ ታሪክ እንዳለን ማን መሆናችንን ማሳያ ሰዎች ለሰዎች ምን ድረስ መስዋዕትነት እንደሚከፍሉ የሚታይበት ቲያትር ነው ይዞልን የመጣው ከዛ አጋጣሚ ሆኖ ባሁኑ ሳምንት ልጄ ጓደኞቹን ይዞ መጥቶ ነበር የኔ ልጅ 16 አመቱ ነው ስለዚህ ኩዮቹን ነው ይዞ የመጣው ከዛ በፊት ሴቷ ልጄ 15-16 ሆነ የማታ ጊንተው ነበር እነሱ መተው ነበር የዩኒቨርሲቲ ተማሪ ናቸው የመጀመሪያ ዓመት ተማሪ ናቸው የልጄና ጓደኞቿ እነሱ ምንድነው ያሉት ሲጽፉልኝ በጣም እናመሰግናለን የሀገራችንን እንድንወድ ቲያትር እንድንወድ ስላረክሽን እናመሰግናለን ብለው ነው ይጻፉልኝ ብዙዎቹ ቲያትር አይተው ያቁም ነበርና በጣም ተደስተው እንዲናት እንደ ሀገራችን ብለው እንግዲህ ኢማጂን አርግ 18-19 ዓመት ልጆች ናቸው የአዲስ አበባ ዩኒቨርሲቲ አንደኛ ዓመት ተማሪዎች ናቸውና በጣም ነው የተገረሙት እንዲ ቲያትር እንዲሰራል እንዲያሉ እነሱ ፊልም ደግሞ እየተዘዋወረ ስለሚሰራ ማለት የሆነ ቦታ እየደረስን የመጣ ነው አሉኝ ከዛ ደግሞ ወደ ወንዱ ልጄ ስመለስለ አጋጣሚ ባሁኑ ወድ ነው የመጡትና ልጄ ብዙ ቲያትር አፍቃሪ አይደለም ብዙ አስገራሚ ነገር ነው አይደል ብዙ ቲያትር አፍቃሪ አይደለም የተሻ አድናቂ ነው የተሻለ አሰፋ አድናቂ ነው ቤርሙዳን አይቶ ድንቅ ብሏል አሁን ደግሞ ልክ ንጉስ አርማን ሲያይ ቲያትርንማ ተሼ ይስራት አለኝ እና ብዙ ትግስት ያለው ልጅ አይደለምና እንግዲህ ጓደኞቹም ተመሳሳይ ናቸው ማለት ነውና መተው አይተው ሲወጡ በኋላ ምንድነው ያሉት አንደኛው ልጅ እኔ ለቅዱስ ስል ነው እንጂ የመጣሁት እንደዚህ ሚሰለች ረጅም የሆነ በቃ ሲሄዱ ምናምን ነው መሰለኝ ኢንጆይ ነው ያረኩት አለና
ልክ ንጉስ አርማ ታሪካዊ ፕሌይ ሲባል አለ አይደለ ታሪክ ትምህርት ላይ በ19 እንትን እንደዚህ ሆኖ አዎ በ18 ደግሞ እንደዚህ ምናምን የሚባል ነው እንጂ መሰላቸው እንዲህ የሚያስቅ ነገር ፍቅር አድቬንቸር ማለት የእውነቴን ነው ንጉስ አርማን መተው ይሄንን ካላገኙ የእውነት ይጠይቁኝ በዚህ መንገድ ነው ንጉስ አርማ የተዘጋጀው ስለዚህ እኛም ልክ እንደ ተዋናይ ነው የሰራ ነው እናወራ ነበር አይገርምም የዛሬው ዝግጅት ምናምን እንባባላለን ልክ መድረክ ላይ ተሼ እንደዚህ አርጉት ምናምን ሲለን በጣም በደስታ ነበር የምንቀበለው ምክንያቱም ያው ንጉስ ሲባል እንደዚህ ቆነን ብሎ ከዛ ምናምን በቃ ጨዋታዎች አሉት ይሄን ዘመን የሚዋጅ ነገር አለው ቲያትሩ እንዳልናገረው እንጂ ሰርፕራይዝ ነገሮች አሉት እና በዚህ መሃል ነው የሰራ ነው ሁላችንም እየተማርንበት እያወቀንበት ነው ሄድነው 6 ወሩ በጣም ቶሎ ነው ያለቀው እዚህ እንደሆነ የማት 6 ወር ይፈጃል ምናም ስንባል 6 ወርኛ እኮ ምናም ብለናል እንግዲህ ግን 6 ወሩ አልቆ ቲያትሩ ሊወጣ ነው እንደዛ ነው የተባባል ነውና ተሼ መምህር ከመሆኑ አንፃር እዚህ ሙያ ላይ እንግዲህ እኔ ባላየው ተዋናይ ነበር ተሼ ብዙ ዝግጅት አዘጋጅቷል እንዳልከው ስለዚህ ያውቃል ምን በምን መንገድ እንደሚሰራ አስተማሪ ስለሆነ ዕውቀት ወደ ሌላኛው ሰው እንዴት እንደሚጋባ ያውቃልና በዚህ መንገድ ነበር ንጉስ አርማን ሰርተን አሁን ደግሞ ለመድረክ ያበቃና በጣም ደስ ይላል የማታስ እንዴት ነው ምን እኮ አላስቀሩ ከተሽ ጋር መስራቱ ራሱ አንድ ሌላ ነገር ነው አይደል ከትምህርት ቤቱ ባሻገር ያን ትምህርት ቤት አስተማሪ ነበር አሁን ደግሞ መድረክ ላይ ደግሞ አግኝቶ ደግሞ እንደ አንድ ተዋናይ ያሰራህ ነው ያለውና እንዴት አገኘው ልዩ ነበር ያው ይታወቃል ተማሪ ቤት ዩኒቨርሲቲ ያለን አስተምሮናል ስለዚህ ሳይንስ ደግሞ ወደ ፕራክቲካል ነገር ሲቀየር ምን ይመስላል የሚለውን አብረህ ነው ማለት ነው እኔ ባንድ ዲጋይ ሁለት ወፍ እንደሚባለው አስተምሮኛል እንደገና እዚህ ደግሞ አዘጋጀኝ እና የሚገርም ነበር እንደውም እኔ በመሃል ነበር የመጣሁት ታስታውሱ እንደሆነ እንጂ ከጅማሬው አልነበርኩኝም እኔም ሌላ ኮሚትመንት ስለነበረኝ አልቻልኩም ነበር በኋላ መጣው ከሌን ነው የምሰራው ብሎ ሰጠኝ ስክሪፕቱን አነበብኩት ከዛ ከሌን ማለት ሲጀመር አይ ቆይ የማታ ድምጽ ቆይ ያለ ቆይ እዚህ ጋር እንዲያደርገው ያለ ለብቻዬ እንትኑ ጋር ያለ ነው አሁን የምታዩትን ጃናስፋ እንድሰራው እንድፈጥረው እና እንድዋሃደው ያደረገኝ ማለት ነው ታጋሽ ነው ግን አያልፈም ታጋሽ ሆኖ የማያልፍ ሰው ታውቃለህ አይደል ታጋሽነቱ ምንድነው 40 ጊዜ ያስደገመ አብሮሃል ሌላ ሰው እኮ ማለት በቃ እንትን ይሏል ቶሎ ለመቀየር ወር ምናምን እሱ ግን አይ በቃ እስክታመጣው ድረስ ወቅቶ ነው ከዛም በኋላ ለክ ስትገባ ኦኬ go ahead የሚለው ማለት ነው ተሼ በጣም ደስ የሚለኝ ሲያዘጋጅ በጣም አይሰለችም ንዴቱን የመያዝ ነው ከተናደደ ደግሞ ይዛኔ ያለውና አንዴ ስንሰራ የሆነ መስመር አስያዘ ከዛ በነጋታው ያን አይ በዚህኛው መስመር አይ ትናንት አበደ እኔ እስኪያልቅ ድረስ በሚል መስመር ብቻ አይደለም እንጂ አታስታውሰኝ ምናምን አለና የሆነ ሰዓት ላይ በኋላ ላይ ነው ይገባል ለካስ ያንን ነገር እያደረገው ልክ ቦታው ላይ ሲደርስ ነው ያ ነው አለቀ የሚባለው ቲያትር ልምምድ የሚያስፈልገው ለዛ ይመስለኛልና እንግዲህ 6 ወር ሙሉ ስትለማመዱት የዛን መስመር በየጊዜው እየገለበጠ መጥቶ መጨረሻ ላይ ያማረና ቆንጆ እንደሚሆን በጣም እርግጠኛ ነኝ ምክንያቱም ተሼ ሲሰራ እንዳልሽው ቲያትርን ይስራት የሚያስብል ነው ደግሞ የመጀመሪያው ይመስለኛል በአጭር ጊዜ የወጣ ይላል እሱ የታሪካዊ ፕሌይ የመጀመሪያው ንጉስ አርማ በእኛ ዘመን ተሰራ ምክንያቱም በ6 ወር እንደዚህ አይነት ትልቅ ፕሌይ ለመድረክ ማብቃት ከባድ ነው ብዙ ተዋናይ ነው ያለበት 7 ተዋናይ ተሼን ባገኘው ደስ የሚለኝ እሱ ነው ምክንያቱም 7 ተዋናይ መድረክ ላይ ያቆመው ምክንያቱም ያለ ምንም ምክንያት መድረክ ላይ አታቆመው እንዴት አድርጎ ቢያቆም ሆኖላልና እጅግ በጣም የሚገርም ጥበብ እጅግ ትልቅ መሰጣት ነውና በዚህ አጋጣሚ ተሼ እጅግ አድርገን እናመሰግናለን በርታለን እድሜና ጤና ይስጥልን ማለት ፈልጋለሁ ሌላ ገና እንጠብቃለን መሌ ወደ አንተ ልምጣና የዛ ጊዜ የነበሩ የመድረክ
በተለይ የመድረክ ጸሐፊያኖች ነበሩ። አሁን እንኳን ወይ እኔ ልሆን እላለሁ ብዙም አልሰማም፣ እንደ በፊቱ አይደለም። ምንድነው ብለህ ታስባለህ? የታሪክ እጦት ነው ብለህ ታስባለህ ወይስ መድረክን የመራቅ ነው ወይስ ምንድነው? የዛ ጊዜ የነበረው የእናንተ ጊዜ ብዙ ጸሐፊያኖች አሉ፣ ብዙ ስራዎችን ይበረከቱ ነበር እና አሁን እንደውም ከአዳዲስ ይልቅ ነባሮችን ነው ወደ ስቴጅ እያየን የምናየው እና ምንድነው ምክንያቱ? እንደውም እንደ አንድ ደራሲ አሁን ደራሲ እሱ ይፈልጋል እውነት ነው፣ ግን ደራሲ ግን ምንድነው መሰለህ ያን ጊዜ ቅድም ትንሽ ነካ አድርገዋለች። ሚዲየሙም እንትን በዛ በቲያትር ብዙ ነገር ማለት የምትችልበት ጊዜ ነበር። ምክንያቱም አማራጩም ስላልነበረ እንትኑም ስላልነበረ እምልህ እንዳሁኑ ሰፊ የሆነ የሚዲያ አማራጭ ስላልነበረ ቲያትር ትልቅ ሚና ነበረው እንትን ለማለት እና ብዙ ሰውም መጽሐፍም ትወናው ምኑም ያኔ ነው የምታየው። እንግዲህ ዩኒቨርሲቲ እስከማቋቋም ዲፓርትመንት አቋቁሞ ቲያትርን እንትን እስከማለት የሚሄደበት ጊዜ አሁን አይደለም፣ ያን ጊዜ ነውና ያን ጊዜ ቲያትር ትልቅ ትኩረት ነበረው። አሁን አለው ወይ ትንሽ ዲቤተብል ነው። ለምን ቲያትር አሁን ያለው በገዛ አቅሙ ነው እንጂ በተዋናዩ በዳይሬክተሩ በመናምኑ ሳይሆን በራሱ በቃ ቲያትር ማህበረሰቡ ስለሚያስፈልገው ነው ቲያትር ያለው እንጂ አሁን ቲያትር ከሚያስፈልጉ ኤሌመንቶች አንዱ ቲያትር ቤት ነው። ምን ያህል ቲያትር ቤቶች አሉ አሁን ቲያትር የምናሳይባቸው? ያው ብሎ ብሔራዊ ቲያትር ብቻውን ቀረ። ሌሎቹስ ሀገር ፍቅር ሲከፈት ሲዘጋ ስታየው አሉ የሚባሉትም ገና ወደ እንትኑ አልመጡም፣ ወደ አገልግሎቱ አልመጡም። ስለዚህ ቲያትር ያለው በማን አቅም ነው ብትል በራሱ ቲያትር የሚፈልግ ማህበረሰብ ስላለና ተዋናዩም ደግሞ አማራጭም ስለሌለው ወይ ፊልሙ ላይ ነው ወይ ቲያትሩ ላይ ነው። ያ ስለሆነ ነውና ጸሐፊውም ይሄው ነው እድሉ። ምን ልልህ ነው ቲያትርን በትጋት ሲጽፉ የምታያቸው አንዱ የሁለት ብትላቸው ሰዎች ናቸው እንጂ ያን ያህል እንደሌላ እንዳለፈው ዘመን ቲያትርን ለመስራት ለመጻፍ የሚጓጓል ብዬ አላስብም። አንደኛ እንትንም ምንድነው ስሙ መክሊት ማድረግ አትችልም። ቲያትር የዛሬ ስንት ዓመት ተገምግሞ ታይቶ ምን ብሎ መጥቶ ምንድነው እኔ ዛሬ ማታ ምን እንትኔ ለፍልሰታ ነው እና የሚባል ነገርና እንትን ሊሆን አይችልም። ምንድነው መክሊትህ ሊሆን አይችልም። በቃ በቲያትር መኖር አትችልም። ስለማትችል ሁሌ የጻፍክ መኖር የምትችልበት ሁኔታ አይፈጠርም። ቢሆን ግን ጥሩ ነበር። ቢሆን ቲያትር ሪዋርድ ቢኖረው ደራሲው የሚጠቀምበት ተዋናዩም ሌላው የሚጠቀምበት ቢሆን ኖሮ እንዳልከው ወደዛ እንትን መሄድ ይቻላል። ያንን ከመጻፍ ግን ሌሎች አሁን ባሉት ቀላል ነገሮች ላይ ጊዜን ብታሳልፍ የተሻለ ኢንካም ብታገኝበት የተሻለ ኑሮ የምትደጉምበት ነገር ይኖራልና እንግዲህ አንዱ ምክንያት ይሄ ይመስለኛል። ለምን አልጠፋም ደግሞ ካልከው አይጠፋም። ምን ለማለት ነው? ያው የምትጽፈው እገሌ ጻፍ ስላለህ አይደለም፣ በቃ መጽሐፍ ስላለብህ ነው የምትጽፈው። አሁን እኔ ንጉስ አርማህ እንደኬ የኛ ድር ከዳቢሎስ ጋር ድርድር አሁን ደግሞ በቅርቡ ይወጣሉ የኤክስፔክት ማድረገው ከማን ነው የወህኒ አምባ እንደዚህ የሚሉ ስራዎች አሉኝ። ግን መድረክ ማግኘት ደግሞ ሌላ ራሱን የቻለ የቤት ስራ ነው። ስለዚህ እንግዲህ ያው መጽሐፍ አይቀርም፣ ጊዜው ሲደርስ ሊወጣ ይችላል። ግን ጽሁፍን የህይወትህ መሰረት አድርገህ መቀጠል የምትችልበት ሁኔታ የለም። ለዚህም ነው እንግዲህ ኢንተርቫሎች የሚኖሩት ብዬ አስባለሁ። እውነት እንግዲህ በፊት ላይ የነበረው ጸሐፊያኖች በጣም በርካቶች ነበሩ። መደራረብ ሁሉ ነበር፣ አለመሰልቸትም ነበር። ያኔ እኮ ስንሰራ ይታያልና ራሱ ተሰርቶ አልቆ ከዛ በኋላ ለግምገማ በቅቶ ለግምገማ ብቁ ነው ሲባል ነው። ብቁ አይደለም ተብሎ ደግሞ ሊቀር የሚችልበትም ጊዜ አለ። ረጅሙን ዓመት ልምምድ ላይ ቆይተን ራሱና ያንን ደግሞ ድጋሚ ደግሞ የመስራቱ ራሱ እንግዲህ ልፋቱ የደራሲውም አለ የተዋናዩንም አለ እዛ ጋር ያለው በጠቅላላ ተሳትፎበት የሚያደርገው ግን አንሰለችም ነበር። ያኔ ሁሌ ለመስራት ሁሌ ለመጻፍ ነበርና እንዳልከው መልኩ አሁንም ቢሰራ ቢጻፍ እጅግ እናተርፍበታለን እንጂ ምንም አይነት ማህበረሰቡ ላይ በደንብ ትርፍ እናገኝበታለን እንጂ ኪሳራ አይኖረውም። ስለዚህ የሚመለከተው አካል ይሄን በደንብ ትኩረት ሰጥቶበት ሊያግዘን፣ ሊደግፈን፣ ሊያበረታታን ይገባል የሚል እምነት አለኝና
ይሄን ነገር በእውነት በዚህ አጋጣሚ እንደው የሚሰሙ ሰዎች ካሉ ይሄን ነገር ትኩረት ሰጥተው እንዲሰሩ በዚህ አጋጣሚ መልእክት ማስተላለፍ ፈልጋለሁ። ወደ መድረኩ ስንመጣ ገጠመኝ አይጠፋም። ምክንያቱም መድረክ ቲያትር ላይ ሁሌ የሚገጥሙን ብዙ ነገሮች አሉ። እንደው በዚህ ስራ ላይ የሚሆን በሌላም ስራ ላይ የሚሆን እንደው የገጠማችሁ ነው ብታጫውቱ። እንደው ለመነሻ ያህል ነው ቲያትር አንዴ ቤተሰቡን ቲያትር ስንሰራ ሄኖክ ብርሃኑ ገብቶ ወዲያውኑ የሚወጣበት አለ። ይገባል ወዲያውኑ ልብስ ቀይሮ ወዲያውኑ የሚወጣው ምክንያቱም ሲኑ በሱ ነው የሚጀምረው። ስለዚህ ምንድነው የምናደርገው? ልክ ሲገባ እንዲህ ነው የሚለው ልብሱ ውልቅ ይደረጋል፣ ጥልቅ ይደረግና ቶሎ ይገባል ከጊዜ አንፃር እና ልብስ ይዘው ነው የሚጠብቁት። ልብሱ ተይዞ እንደዚህ ይጠበቃል እና ልክ ሲያወልቁለት ውልቅ አደረጉ፣ ከስርም ውልቅ አደረጉና ለካስ እንዳለ ሙሉ ለሙሉ ነው ያወለቁት። እሱም አላስተዋወለም ምናምን አደረገ፣ ገባ ምናምን ስቴጅ ላይ ገባ። ሲገባ ከኔ ጋር ነው ልክ እየሰራ ቀስቀስ አለና ቆመ። መሄድ አለበት፣ ብሎኪንጉን መቀመጥ አለበት። ከዛ ፊቱን ሳይሆን ስሜት ተሰማኝ። አልገባኝም አወራና ምን ነገር። ከዛ እኔም ጠጋ አትቀመጥም እንዴ ምናምን ነገር አልኩት። አትቀመጥም እንዴ ምናምን ሰው ራቆቴን ያስታውቃል እንዴ? ለካስ ያለመድነው ነገር ስለሆነ ሱሪው ብቻ ነው ያደረጉለትና ሲንቀሳቀስ ነው ያወቀው። በጣም በቃ እስክንጨርስ ድረስ እንዴት አይነት ተቆጣጥሬው ነው በቃና በተንቀሳቀሰው ቁጥር በቃ ሰው ሁሉ ያወቀበት ነው የመሰለውና እንደ አይነት ነገሮች አሉ ስቴጅ ላይ። እንዴት ነው እናንተ ጋር? እስቲ ማለት አንተ ጋር አይ ቆይ ረጅም የመድረክ ልምድ ካላቸው ብንነሳ ይሻላል እንጂ አይቀርም ግን አረ ችግር የለውም። እንዴት ነው እስቲ ወይ አንተ መሰለኝ የሆነች ነገር አለች የሆነ ቃል እንዴ እስቲ ምን አለ ቀደም ነው እንግዲህ እናውራው ካልሽ እንግዲህ እንጂስ ምን እናርገው። መጀመሪያ ነው ያልታወቀኝ የማት ነው ያየው። ቲያትርን የምንወደው ለዚህ ነው። የኔና የማት ሲን አለ። በዚህ አጋጣሚ ከገጠመኙ በፊት ከየማት ጋር ሁለተኛችን ነው መድረክ ላይ ስንገናኝ። ከዚህ በፊት የቲያትር 100ኛ ዓመት ሲከበር የጌታቸው ታረቀኝን ፕሌይ ሰርተናል። ሁለት ሰው ፕሌይ ነበር። ራሄል ተሾመ ነበር ያዘጋጀችውና እንትን የታየው አይደል? ብሔራዊ ቲያትር ነው የታየው። እኛ ደግሞ እንትን 100ኛ ዓመት ሲከበር የአሌክስ እና እሱ የመክፈቻው ነበር። መክፈቻው ነበር አይደል? እኛ መክፈቻው እናንተ መስጊያው እንደዛ ነበር። ቴዎድሮስ እንዴት አድርጎ እንደተሰራ እና ከየማት ጋር የተገናኘ ነው በመድረክ በዛ ነው። ከዛ በፊት አይቻለሁ የማትን ግን ይሄ ልይት አርገህ ማታውቀው ሰው የለም እንደዛ ነበርና አሁን ደግሞ ንጉስ አርማ ላይ ተገናኘና በጣም ከብዙ ተዋናዮች ጋር ሰርቻለሁ። የማት በጣም ለየት ያለ ባህሪ ያለው በጣም ለቤተሰቡ በጣም ልዩ ክብር አለው ለሚስቱ ለልጆቹና ታይሙ በጣም ደስ ይለኛል። እንትን አለው መስመር አለው። አሁን ብዙ ጊዜ አብረን ስንሰራ ከመላመዳችን የተነሳ መስመር እንዘላለላለናል። የማት ጋር እንደዚህ የለም። የኔን መስመር አልፈም የራሱን የማያሳልፍም ከሱ ነው ይሄን የተማርኩትና እሱ መስመሩን ስለማያሳልፍህ እንትን ትላለህ አንተም አታልፍበትም እና ማሳለፍ እንደሌለብህም በደንብ ያሳያልና ሙያውንና ማንነቱን በደንብ ለይቶ ነው የሰራውና በዚህ አጋጣሚ ይሄንም ላንተ ለመንገር ፈልጋለሁ። የማት በጣም ድንቅ ባህሪ ነው። ከዛ ደግሞ መድረክ ላይ አይሰለችም። እኔ በጣም ጨቅጫቃ ነኝ። ለምሳሌ መድረክ እኔና እሱ እየሰራን ከጀርባ እንሆናለና ባክስቴጅ የኔና እሱ ፓርት እስከሚደርስ ድረስ ሌሎቹ እየሰሩ የማት እንባባላት እለዋለሁ እና ከመልመዳችን የተነሳ ነው ምልልክ እኔ ሆነ ትይን ሰርቼ እንዲሶጣ እሱ የሆነ ትይን ሰርት መሃል ባክስቴጅ መሃል ላይ እንገናኛለን። እንባባላት አይደል እንባባላለን። አንዳንዴ እኩል ይሄን ቃል እንባባላዋለንና አሁን መድረክ ላይ አሪፍ ሆኖ እንዲታይ ካደረገው ነገር አንዱ
ከመድረክ ጀርባ አብረን የሰራናቸው ነገሮች ናቸውና ስላልሰለቸኝ ራሱ በጣም አንቺ ጋር መስራት ለኔ ትልቅ ክብር እኮ ነው። በጣም ይገርመኛል። ከዛ ስቴጁ ላይ ቅድም እንዳለው ነው ቆንጆ አገለጻ እንደ ሰፈፍ ሲል ታየዋለህ ብታይ አሁን እኔ አንዳንዴ ራሱ ይገርመኛል ማለት በቃ እንደዚህ ለምሳሌ አንዱ ፓርት ላይ የኔ ገጸ ባህሪ ንግግር የላትም ቁጭ ብላ ነው እና ያያቸዋለሁ ያው ንግስት እንደመሆኔ ከፍ ያለ ቦታ ነው ያለኝ እዛ ጋር ሆኜ አያቸዋለሁና ሲናገር ጀስቸሩ ሲቀመጥ ምናምን ሁሉ የሆነ ነግሶ የሚያቅ ነው የሚመስለው ማለትና በጣም ልዩ ችሎታ ነው ያለ እውነት እኮ ቅድም እንደተባባለው ነው እና ወደ አጋጣሚያችን ስንመለስ በቀደም አንድ ከባድ ትዕይንት አለን እኔና እሱና እየሰራን ነው እና መጀመሪያ ቀለል ብሎ ጀምሮ ሲኑ ከዛ በጣም ይጦዛል እና እየሰራው ነው እኔ እየሰራው ነውና የማታ አጋጥሞት የማያውቀውን ነገር አንድ አየሁ ትዕይንት እንደዚህ ነው የዝዞር ፍሬድ ምናምን ይላል ማለት ነው ምናምን ብዬ ምን ሆኖ ነው የሆነ ነገር አበላሽውበት እንዴ ምናምን ብዬ ከዛ ልክ እንደዚህ ነው ዲስል ቀሚሴ እዚህ ጋር ደርሷል ባህሪው ቀሚሱ እዚህ ጋር ነው እዚህ ጋር የሆነ የተበላሸ ነገር እንዳለ ገባኝ ከዛ ምናምን ብዬ ዞር ስል አንድ ዲያሎግ ላይ ቀንጠስ አረጋትና ቀጥሎ ቷ አረጋው ከዛ ምንድነው የሆነው እንዴት ነበር ቀሚሱን አውቀዋለሁ እኔ ያው ሁሌ ምን ለብሰው ነው ንግስቷና እየተጫወትን ወደ ጡዘቱ ቦታ ደረሰና ፊቴን አዞሬ መመልስበት ነውና ዞሬ ስመለስ ቀሚሱ ሁለት ከለር ይዟል እንዴ ዲዛይኑ ከመቼው ነው ተቀየረ ለካ ሶሪ ከዚፓ ኳላ ተበትኖ ወርዷል ሶ ጡት ማሳጅ አርጋለሁ ጡት ማሳጅ አርጋለች ይሄ ነገር አይኔ ነው እና ቲያትር እኮ በጣም ነው የሚገርም ሁለት ቦታ ነው የተከፈለው ይሄ ጃን አስፋኒ ተቦናል ያወራል ይሄ ጎኔ ደግሞ የማታ ነው እንዴ ላደርገው ላስተካክለው ሆኗል አለኝ አረ ምናምን ይያል እሷ ደግሞ ምዞርበት ፓርት አለ የኔን ሐሳብ እንትን ብላ እንትን አለችና ዞረች ዞራ ስታስተካክል አየዋል ተመስገን በቃ አሁን አስተካክላ ነው የምትመጣው አሁን ብዬ ያው እዛው ስጠኝ ብላ ስትዞር አሁንም ያው ነው ይሄ ነገር መጨረሻው ሌላ ከሞቱ በፊት ሾልኮ ላይ ተገበረ በጣም አዝናኝ ነበር ማለት የተዝናና ነው ባክስቴጅ ነው እንጂ መድረክ ላይ እንዳለው ነው ምናምንና ደሞ ዘግይቼም ነው ገባ የገባኝ ከዛ እንዳለው ዞሬ እቺኛዋ ተሰማችኝ እንደወረደች እጄን ማይቻለሁ ስለዚህ እሱን ከፍ አርጌ ስመለስ ለካይን ከፍ አርጌ ይሄን ደሞ አውርጄዋለሁ እንዳልኩ ደሞ ስሜቱ ለማስተካከል እሱም ማስተካከል አይችልም እኔም አልፌ ልብሴን ማስተካከል አልችልም በቃ እንዲህ ያለች ሴትዮ ናት ደሞ በዛ ላይ ሲኑ ቦታዋ በቃ እንደዚህ የቆመችበት ሰዓት ነውና አቁሜ ይሄንን ካስተካከል ወይ ደሞ ዲስትራክት የሚያደርግ ነገር ካረኩ ሰው ዲያሎጉን ትቶ ወደዛኛው ሐሳብ ይላል ስለዚህ እንግዲህ ያው በልጅነታችን ፊልም በነፃ እንደሚባለው የተወሰነ ኦዲየንስ ነው ያየው አስታውቅም ልብሴና ብራይ ተቀራራቢ ነበርና ገልጦ የሚያሳይ ያደረገችው ጥሩ ነበር ግን እግዚአብሔር ሲረዳኝ ልክ ስንወጣ ቢሆንም አስበው እንግዲህ ጨልል ከዛኛ ላይ ደሞ መብራት ጨልም የሚለውና እጄን ይዞ እየወጣ ምንድነው ልብስሽ ግን አንቺ ምን እንደታየታል የማታ ፊት ነው እዛ ሰዓት ምክንያቱም እንዳለው ነው አንዴ የሆነ ሲያወሩ ነው የሰማሁት ክፍለ ሀገር ቲያትር ይዘው ሄደው ሰውየው የሚሞተው በበርገር ነው
ምንድነው በርገሩ ላይ መድኃኒት አድርጋበት እና ብድግ አድርጎ ሲበላ ነው። ስለዚህ በርገሩ ተገዝቶ ባክስቴጅ ቁጭ ብሏል እና በርገሩን የምታመጣው ልጅ ስትሄድ አይጥ እየበላው ነው በርገሩ ማለት ነው። ምናምን አባረረቻት ይዛው መጣች። አሁን ልትሰጠው ነው እና ያኛው ልጅ ተዋነ እውነትም መርዝ ሁሉ ነው መሰለኝ ያለ ፊቷን እያየው መታቁጭ አድርጋ ታየዋለች። ኦዲየንስ አያውቅም። እሷን ልቧ ተንጠልጥሏል። ምክንያቱም ያንን ነገር አንስቶ መብላት አለበት። ሲበላ ነው የሚሞተው። መርዝ አድርጋበት አምጥታ ተብሎ እንግዲህ ታሪኩ ላይ ማለት ነው። እና ያ ስሜት ከባድ ስሜት ይመስለኛል። ምክንያቱም ልጅቷ ሰታው ይበላል አይበላም እንዴት አይነት ስቀቀን እንደሆነ አስብ። ያኛው አያውቀውም እሷ ታውቀዋለች። እና የማታም የነበረው ስሜት በጣም ከባድ ነው። በጣም እውነት ነው። ያው ስቴጅ ብዙ ጊዜ ከምንም በላይ ደግሞ ገጠመኙ አይረሳም። ሁሌም ትዝ የሚልና ደስ የሚል ነው። እንደው በመጨረሻ ወደ መልክ ልምጣና ከንጉስ አርማ ከቃለ ተውኔቱ ላንተ ይሄን ሲሉ ደስ ይለኛል ወይም ሐሳቤን የገለጽኩበት ነው ብዙ ቢሆን ይሄ ነገር ገልጾልኛል የምትለው የትኛው ነው ብለህ ታስባለህ? ከባድ ነው ምልህ ንጉስ አርማ እንዲህ በታትነህ የምታየው ነገር አይደለም። እንዲህ ሞልቶ ስታየው ነው እንትኑን የምታገኘው። ምንድነው ይባለው ይሄ መሰረታዊውን የቲያትሩን ጭብጥ የምታገኘው እዛ ጋር ነውና ያ በእያንዳንዱ ዲያሎግ ውስጥ ስሜቱን ነው የምታየው እንጂ ላይክ ይሄ ዲያሎግ ብለህ ያስብኛል። አንዳንድ ጊዜ ምንድነው አንዳንድ ቃላቶች በትወናው ዓለም ላይ እንለዋለን ሆነ ይሄ ነገር አንዳንዴ ልቤን ይነካኛል እንለዋለን። እንዳልከው ሙሉ ሲሆን ነው። ግን ላንተ የሆነ እንደው እንደከሌም ሊሆን ይችላል እንደው አንዳንዴ ይሄ ሲናገሩ ደስ ይለኛል የምትለው ስሜት አለና ያቺን ነገር ነው ስትጽፈውም ራሱ የሆነ ስሜት አለው። እንግዲህ እንትን ላልልህ ነው ምንድነው ይባለው ይሄ ምንድነው መሳሳት ልበልህ እንደዛ አይነት ስሜት ነው እንጂ ለምሳሌ እንትን አለ ንጉስ አርማ ላይ አዋጅ የሚነግረው አለ አይደል? ሐውልቱን የነካ ያበላሸ የጣለ እሱና ዘሩ ይሙት ከሀገር ይሰደዱ እንዴ የሚል ኮንሰፕት ያለው ነገር አለ። ምንድነው ያው ታሪክ አይደለ የምንነግረው እና ታሪክ ለጄኔሬሽን ለሚቀጥለው ትውልድ እንዴት ነው የምትሰጠው? ስትሰጥ እንዲህ ሐውልት እያቆምክ ነው የዛን ዘመን ሐውልት የዚህን ዘመን የዛን እንዲህ ያልክ ነውና ያቺ የአዋጅ ንጉሱ የሚነግሯት አዋጅ ሴንስ ትሰጠኛለች፣ በደንብ ስሜት ትሰጠኛል። እንትንም ደግሞ አይደለም የምልህ ያው አርቲስቲክ በሆነ መንገድ እዛ ጋር ቀረበ እንጂ ነው ነገስታት የሚሰጡት ምንድነው ታሪክን የሚሰጡበት መንገድ ያ ነው ሐውልት ማቆም ለድል ከዛ ድሉን ደግሞ መጠበቅ ያ ደግሞ የጄኔሬሽን ኃላፊነት እንደሆነ ማሳሰብ እነዚህ ነገሮች ንጉስ አርማ ላይ የምታያቸው ማያቸው ነገሮች ትንሽ ስሜት ይሰጡኛል። በጣም ነው የማመሰግነው። ከእናንተ ጋር ብዙ ብቻወት ብዙ ቆይ ደስ ይለኝ ነበር። ግን እንግዲህ አንዳንድ ጊዜ የአየር ጉዳይ ገድበንና በዚሁ እንቋጫለን። ስለመጣችሁ ስለተገኛችሁ እጅግ አድርጌ እያመሰገንኩ ብሔራዊ ቲያትር መቼ ነው የሚታየው? ስንት ሰዓት ነው የሚታየው? ይሄንን እንደው መልእክት አስተላልፉልንና ከንግስት አመሰግናለሁ። ከዛ በፊት እንግዲህ አብረውን የሰሩ ሰዎች የንጉስ አርማ ቤተሰቦች እንግዲህ ቅድም ሲነገር 7 ተዋናይ መድረክ ላይ የሚታየው ከጀርባችን ደግሞ ከ40 ከ50 በላይ ንጉስ አርማ ያደረጉ ሰዎች አሉ። ከማኔጅመንቱ ከብሔራዊ ቲያትር ማኔጅመንት ጀምሮ እስከ መድረክ ገንቢ፣ መብራት፣ ላይት ማነው ሙዚቃ አብረውን የሰሩልን ሰዎች አሉ። ከበር ላይ የሚያስተናግዱ ሰዎች ጀምሮ እንግዲህ እነዚህ ሰዎች ሁሉ ንጉስ አርማ ላይ አሻራቸው አለና ስላደረጉት ስራቸውን በጣም በፍቅርና በክብር ስለሰሩ እናመሰግናለን። በጣም እስከዛሬ ብዙ ስሙን አንስተን አናቅም። ዘላለም ይታገሱ መድረክ ዲዛይኒንግ የሰራልን ነው። ዞላዬ እጅህ ይባረክ በጣም ነው የምናመሰግነው። እንግዲህ ተሼን ደጋግመን አንስተናል፣ እናመሰግናለን። መልኬ አጠገባችን ስላለ አለመመስገን የለበትም። መልክሻ በጣም ጥሩ ድርሰት ነው የሰጠህን፣ እናመሰግናለን። ይሄ ብቻ ሳይሆን አብረህን 6 ወር የኛን ጥረት የኛን ንዴት የኛን ትግስት የኛን ፍቅር ሁሉ አብረህን ስለተካፈልክ
በጣም እናመሰግናለን። አብረህ ደግሞ ባለቤቱን ትዕግስት እናመሰግናለን። ብታይ በተቻላት መጠን ሁሉ እየመጣች ለመልኬ ብቻ አይደለም ለኛ ሞራል ሰጥታናለች። ኢቭን አንዳንዴ እንደ ኦዲየንስ እንቆጥራት ነበር። ቲጂ መታለች ደስ እንዲላት አሪፍ እንስራ እንባባላለን። ኬክ ይዛልን ትመጣ ነበር። ይሄ እንትኑን ነው የሚያሳየው ለኛ ያላትን ክብር ፍቅር ለመልክሽ ያውቀዋል። እንግዲህ ለሱ የምትሰጠውን ክብርና ፍቅር በመኖር አሳይተዋለችና እናመሰግናለን ለቲጂ። ይሄንን አድርስልን ባክህን። እንግዲህ ሁሉንም ሰው እናመሰግናለን። ከዛ ንጉስ አርማ መታችሁ የምታተርፉበት የምትደሰቱበት ቲያትር ነው። ኢቭን ደስ የሚለኝ ነገር ንጉስ አርማ ምንድነው መሰለ የትውልድ ክፍተት የለው። ከትልቅ ሰው እስከ ትንሽ ልጅ አይቶ ሚዝናናበት የሚማርበት ቲያትር ነው። ስለዚህ ዘወትር እሑድ በ8 ሰዓት በብሔራዊ ቲያትር ንጉስ አርማ ይታያልና መታችሁ በጣም ድንቅ ተዋናዮች ያሉበትን ድንቅ ቲያትር እዩ ብለን እንጋብዛለን። አሻም ይሄንን አስመልክቶ ስለጋበዘንም አመሰግናለሁ። በእውነት እጅግ አድርገን እናመሰግናለን። ያክብርልን፣ እድሜ ጤና ይስጥልን። እንግዲህ ተመልካቾቻችን ንጉስ አርማ ዘወትር እሑድ ከ8 ሰዓት ጀምሮ በብሔራዊ ቲያትር እጅግ በጣም ባማረና በደመቀ ሁኔታ ይጠብቋችኋል። ስለዚህ አይምልጣችሁ መልእክታችን ይሁንና እኛ ጨርሰናል። ከቀሪ የአሻም ፕሮግራም ጋር ቆይታ እንድታደርጉ እየጋበዝኩ ከወዲሁ ሰናበታለሁ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ።